ቀይ ባህር የህንድ ውቅያኖስ የባህር መግቢያ ሲሆን በአፍሪካና በኤዥያ መካከል ይገኛል። ከውቅያኖሱ ጋር ያለ ግንኙነት በደቡብ በኩል በባቡኤል መንዴብ ስትሬትና በኤደን ባህር ስልጣኔ በኩል ነው። ከቀይ ባህር በስተሰሜን የሲና ባህር ገብ መሬት፣ የአቃብ ባህር ስልጣኔና የሲዩዝ ባህር ስልጣኔ ይገኛሉ። ይህም ወደ ሲዩዝ ቦይ ይመራል። የታላቁ ስምጥ ሸለቆ አካል በሆነው በቀይ ባህር ስምጥ ስር ይገኛል። ቀይ ባህር በግምት 438,000 ኪሎ ሜትር ወይንም ደግሞ 169,000 ካሬ ማይል ስፋት ያለው ሲሆን 2250 ኪሎ ሜትር ወይም ደግሞ 1400 ማይል ርዝመት ያለው ሲሆን 358 ኪሎ ሜትር 221 ማይል ስፋት ያለው ነው። በአማካኝ 490 ሜትር 1610 ጫማ ጥልቀት ያለው ሲሆን በማዕከላዊ ሱኪን ገንዳ ውስጥ ከፍተኛ ጥልቀት ያለው 3040 ሜትር ወይም ደግሞ 9970 ጫማ ይደርሳል። ቀይ ባህር በጣም ጥልቀት የሌለው ሲሆን በግምት 40% ከ100 ሜትር ወይም ደግሞ 330 ጫማ ጥልቀት ያለው ሲሆን በግምት 25% ከ50 ሜትር ወይም ደግሞ 160 ጫማ ጥልቀት ያለው ነው። ሰፊው ጥልቀት የሌላቸው የመደርደሪያዎቹ በባህር ሕይወትና ኮራሎች ይታወቃሉ። ከ1000 በላይ የጀርባ አጥንት የሌላቸው ዝርያዎችና 200 አይነት ለስላሳ እና ጠንካራ ኮራል በባህር ውስጥ ይኖራሉ። ቀይ ባህር በዓለም ላይ በጣም ሰሜናዊ ሞቃታማ ባህር ሲሆን ቀይ ባህር ለመጀመሪያ ጊዜ የታወቀው አሰሳ የተደረገው በጥንታዊ ግብፃውያን ሲሆን ወደ ፑንት የንግድ መስመሮች ለመመስረት ሲሞክሩ ነው። አንድ እንደዚህ አይነት ጉዞ ሁለቱም በቀይ ባህር ላይ ረጅም ጉዞዎችን አካተዋል። መጽሐፍ ቅዱስ የዘጸአት መጽሐፍ የእስራኤልን የባህር መሻገር ታሪክ ይተርካል። የዕብራይስጡ መጽሐፍ ያም ሱፍ ዕብራይስጥ ብሎ ይጠራዋል። የዕብራይስጡ መጽሐፍም የራሱ የሆነ ስያሜ አለ። ያም ሱፍ በተለምዶ ቀይ ባህር ተብሎ ይታወቃል። ረቢ ሳውዲ ጋን በስድስተኛው ክፍለ ዘመን በፋርስ ግዛት ታዋቂ ገዢ የነበረው ታላቁ ዳርሶን በቀይ ባህር ውስጥ አቅጣጫን ለማሻሻልና ለማስፋት ከፍተኛ ጥረት አድርጓል። የቀይ ባህር አካባቢ ለማሰስና እንደ ድንጋዮቹና ሞገዶች ያሉ የተለያዩ የአቅጣጫ አደጋዎችን ለመለየት የስለላ ተልእኮችን ልኳል። ይህ ጥረት ከፍተኛ ነበር፣ ምክንያቱም ደህንነቱን የተጠበቀ እና ቀልጣፋ የመርከብ መስመሮች አስተዋጽኦ ያደርጋል። ቀይ ባህር አቅራቢያ ያሉ ሰፈሮችና የንግድ ማዕከላት በቅመማ ቅመም ንግድ ውስጥ የተሳተፉ በኤርትራውያን ባህር ፕሪፕለስ ላይ እንደተገለጸው ከባህር ፍለጋዎች በተጨማሪ በታላቁ ዮርዳኖስ ዘመን የናይል ወንዝ ከቀይ ባህር ሰሜናዊ ጫፍ ጋር የሚያገናኝ ቦታ ተገኝቶበታል። ይህም ቦታ አንዳንድ ጊዜ ጥንታዊ የሲዩዝ ቦይ ተብሎ ይጠራል። በናይል ሸለቆና በቀይ ባህርና ከዚያም ባሻገር ከህንድ ውቅያኖስ ጋር ያለው ንግድና ግንኙነትን በማሻሻል ረገድ ወሳኝ ሚና ተጫውቷል። ይህ ቦይ በ19ኛው ክፍለ ዘመን የተገነባውና በዓለም ላይ ካሉት እጅግ አስፈላጊ የውሃ መንገዶች አንዱ ሆኖ ቀጥሏል። በዮርዳኖስ ዘመን የቦይ ግንባታ በጥንታዊ መዛግብት የተረጋገጠ ሲሆን ይህም የተቀረጹ ጽሑፎች ጨምሮ ነው። ዳሪየስ የቦዩን መጠናቀቅ ያስታውሳል። ይህም የግንባታውና ጥቅሞቹን የሚገልጽ ሐውልቶችን፣ ድንጋዮችን በተለያዩ ቋንቋዎች በመጻፍ ቦይ ንግድ ከማመቻቸት ባለፈ የዮርዳኖስ በግብፅ ላይ ቁጥጥር አጠናክሮታል። እንዲሁም የአካሜንዲ ግዛት በክልሉ ያለውን ኢኮኖሚያዊ ፖለቲካዊ ኃይልን አሻሽሏል። በአራተኛው ክፍለ ዘመን ታላቁ የኤክሳንደር በቀይ ባህር በኩል የግሪክ ባህር ኃይል ጉዞዎችን ወደ ህንድ ውቅያኖስ ላከ። የግሪክ መርከበኞች በቀይ ባህር ላይ መረጃዎችን ማሰስና ማጠናከር ቀጥለው ነበር። በሁለተኛው ክፍለ ዘመን ስለ ባህሩ መረጃ ሰብስበዋል። በአንደኛው ክፍለ ዘመንም አካባቢው ባልታወቀ ደራሲ የተጻፈ የግሪክ ፕሪፕለስ የቀይ ባህር
ወደቦችና የባህር መስመሮች ዝርዝር መግለጫ ይዟል። ፕሪፕለስ ሂፓለስ ከቀይ ባህር ወደ ህንድ የሚወስደውን ቀጥተኛ መንገድ ለመጀመሪያ ጊዜ እንዴት እንዳገኘ ይገልጻል። ቀይ ባህር ከህንድ ጋር ለሮማውያን የንግድ ተመራጭ ነበር። የሮማ ግዛት በሜዲትራኒያን በግብፅና በሰሜናዊ ቀይ ባህር ላይ ቁጥጥር ሲያደርግ ከአውግስጦስ ዘመን ጀምሮ መንገዱ በቀደሙት ግዛቶች ጥቅም ላይ የዋለ ቢሆንም በሮማውያን ዘመን በትራፊክ መጠን ጨምሯል። ከህንድ ወደቦች የሚመጡ ምርቶች ወደ ሮማውያን ዓለም ይገቡ ነበር። በሮም እና በቻይና መካከል ያለው ግንኙነት በቀይ ባህር ላይ የተመሠረተ ነበር። ነገር ግን መንገዱ በሦስተኛው ክፍለ ዘመን ዓመተ ምህረት አካባቢ በአክሱማይት ኢምፓየር ተቋርጧል። ከጥንት ጀምሮ እስከ 20ኛው ክፍለ ዘመን ድረስ ቀይ ባህር ከአፍሪካ ወደ መካከለኛው ምስራቅ የሚዘዋወር የቀይ ባህር የንግድ መስመር ነበር። ይህ ሲሆን ዓለም አቀፍ 200 ኢኮሪጅን ተብሎ ተሰይሟል። መካከለኛው ዘመን ቀይ ባህር የቅመማ ቅመም ንግድን መስመር አስፈላጊ አካል ነበር። የቻቶሊን ቀይ ባህር በባቡ አልማህዳን ውስጥ ተጉዞ በዘመናዊ ዘመን ከአውሮፓ የመጡ የመጀመሪያዎቹ መርከቦች እነዚህን የውሃ ተጓዞች ነበሩ። በኋላ በ1524 ከተማዋ የኦትማን ወታደሮች ለመጠበቅ ስምምነት መሠረት ለገዢ አይተር ዳር ሲልቫር የተሰጠ በ1798 ፈረንሳይ ጀነራል ናፖሊዮ ግብፅን እንዲያወሩ እና ቀይ ባህርን እንዲቆጣጠሩ አዘዝ። ምንም እንኳን በተልእኮ ባይሳካም በዚህ ውስጥ የተሳተፈው መሐንዲስ በፍሪዮን ዘመን የታቀደውን ቦይ ዕቅድ እንደገና አነቃቃ። በጥንት ጊዜ ከአባይ እስከ ቀይ ባህር ድረስ በርካታ ቦዮች በአሁኑ የጣፋጭ ውሃ ቦይ መስመር አጠገብ ወይም አቅራቢያ ተገንብተዋል። ነገር ግን አንዳቸውም ለረጅም ጊዜ አልዘለቁም። የሱዚ ቦይ ወር በ1669 ተከፈተ። በ20ኛው ክፍለ ዘመን የመጀመሪያ አጋማሽ ላይ የቀይ ባህር የባህሪያ ንግድ ከፍተኛ ዓለም አቀፍ ውዝግብ አስከትሏል። ከሁለተኛው ዓለም ጦርነት በኋላ የነዳጅ ታንክ ሶቪየት ተጽዕኖ አሳድሯል። ይሁን እንጂ የስድስት ቀን ጦርነት በ1967 እስከ 1975 ድረስ የሱዝ ቦይ መዘጋትን አስከትሏል። ዛሬ በቀይ ባህር ውሃ ውስጥ ዋና የባህር መርከቦች ቢያደርጉትም የሱዝ ቦይ መንገድ ላይ የበላይነቱን መልሶ ማግኘት አልቻለም። ይህም ለወንበዴዎች ብዙ ተጋላጭ እንዳልሆነ ይታመናል። ቀይ ባህር ለሺህ ዓመታት አፍሪካንና ኤዥያን የሚያገናኝ የስልጣኔ የንግድና የሃይማኖት ወሳኝ መስቀለኛ መንገድ ሆኖ አገልግሏል። ታሪካዊ ጠቀሜታውም ከጂኦግራፊው አቀማመጡ ጋር በጥልቅ የተሳሰረ ሲሆን ይህም በህንድ ውቅያኖስና በሜዲትራኒያን ባህር መካከል ወሳኝ የባህር ግንኙነት ነው። የመጀመሪያ ፍለጋና ንግድ የመጀመሪያው የሚታወቁ አሰሳዎች የተካሄዱት በጥንት ግብፃውያን ሲሆን ወደ ፑንት ምድር የንግድ መስመሮች ይፈለጉ ነው። የባህሩን ርዝመት የሚሸፍን ትልቅ የባህር ኃይል ጉዞ ልካለች። መጽሐፍ ቅዱሳዊ ጠቀሜታው ቀይ ባህር በዘጸአት መጽሐፍ ውስጥ በሰፊው ጠቅሷል። ሙሴ እስራኤላውያን ከግብፅ ሰራዊት ለመምራት ውሃ እንደከፈለ የሚተርክ ታሪክ ነው። የፋርስና የግሪክ ተጽዕኖ በስድስተኛው ክፍለ ዘመን የፋርስ ታላቁ ዳሪየስ አቅጣጫን ለማሻሻል ፕሮጀክቶችን ጀምሯል። እናም የናይል ወንዝ ከቀይ ባህር ሰሜናዊ ጫፍ ጋር የሚያገናኝ የመጀመሪያ ቦይ ገንብቷል። በኋላም የግሪክ መርከበኞችና የሮማ ግዛት ከቀይ ባህር ከህንድ እና ከቻይና ጋር ለንግድ አስፈላጊ መንገድን አድርገዋል። በቀይ ባህር ላይ ከፍተኛ ፍላጎት አሳይተዋል። የኤርትሪያን ባህር ፕሪፕለስ ላይ በዝርዝር ተገልጿል። በመካከለኛው ዘመን ዘመናዊ ዘመን የቅድመ ንግድ መካከለኛ ዘመን ቀይ ባህር በዓለም አቀፍ የቅመም ንግድ አውታር መረብ ውስጥ ወሳኝ አካል ነው። በዋናነት በሦስት አህጉራዊ ወደቦችን የሚያገናኙ የሙስሊም መርከበኞች የሚተዳደሩበት ነበር። የአውሮፓ ፉክክር በ16ኛው ክፍለ ዘመን የፖርቹጋልና የኦቶማን ኢምፓየሮች ከዓለም አቀፍ ንግድ በላይነት በባህሩ ለመቆጣጠር ይፎካከሩ ነበር።
በ18ኛው ክፍለ ዘመን በመጨረሻና በ19ኛው ክፍለ ዘመን የመጀመሪያ ላይ ብሪታንያና የፈረንሳይ በተለይም ናፖሊዮን ቦናፓርት ወደ ህንድ ለመድረስ ስትራቴጂካዊ ጠቀሜታ እንዳለው ተገንዝበዋል። የሱዌዝ ቦይ በ1869 የጥልቅ ውሃ ሆነው የሱዌዝ ቦይ መክፈት በቀይ ባህር ታሪክ ውስጥ በጣም ለውጥ አስቀምጧል። በቀጥታ ከሜዲትራኒያን ባህር ጋር የማገናኘት በአፍሪካ ዙሪያ ያለውን ረጅም መንገድ አቋርጦ እንደ ጥልቅ ዓለም አቀፍ የመርከቧን ቧንቧ አቋቁሟል። በ20ኛው ክፍለ ዘመንና በ21ኛው ክፍለ ዘመን በባህሩ በቀዝቃዛው ጦርነት ወቅት በአሜሪካና በሶቪየት ትኩረት መሳብ እና በ6 ቀናት ጦርነት በ1967 እስከ 1975 ወቅት መዘጋት አጋጥሞታል። የዓለም አቀፍ የጂኦፖለቲክስ ማዕከል ሆኖ ቆይቷል። ዛሬ ለዓለም አቀፍ ነዳጅና የዕቃዎችን ትራፊክ ቁልፍ መንገድ ሲሆን በቅርብ ጊዜ የዩቲ ሚሊሻዎች በንግድ መርከቦች ላይ የሚሰነዝሩትን ጥቃቶች ጨምሮ ጂኦፖለቲክስ ግጭቶችን ቦታ ሆኗል። ቀይ ባህር ለኢትዮጵያ ወሳኝ ነው። ምክንያቱም በአፍሪካ ሁለተኛዋ የሕዝብ ብዛት ያላት ሀገርና የባህር ዳርቻ የሌላት ሀገር እንደመሆኗ መጠን ለኢኮኖሚ ህልውና፣ ለንግድ፣ ለብሔራዊ ደህንነትና ለክልል መረጋጋት ወሳኝ ነው። ቀይ ባህር ለኢትዮጵያ ህልውና አስፈላጊነት አለ። በኢኮኖሚው አስፈላጊነት፣ ብሔራዊ ደህንነትና በታሪካዊ ማንነት የሚመራ ኤርትራ ከነጻነት በኋላ በ1996 ወደብ ከተዘጋችበት ጊዜ ጀምሮ ኢትዮጵያ ደህንነቱ የጠበቀና ሊገመት የሚችል የባህር መድረሻ እንደ ሕይወት ወይም የሞት ጉዳይ አድርጋ ቆጥራለች። የንግድ መድረሻ በአፍሪካ ሁለተኛዋ የሕዝብ ብዛት ያላት ሀገር እንደመሆኗ መጠን ኢትዮጵያ በፍጥነት እያደገች ያለች ኢኮኖሚ ያላት ሀገር እንደመሆኗ መጠን ለገቢ ማስመጣትና ወደ ውጭ ለመላክ ዓለም አቀፍ የንግድ መስመሮችን አስተማማኝ መድረሻ ያስፈልጋታል። ቀይ ባህር በሱዌዝ ቦይና በባቡል ኤል ማንዴብ ስትሬት በኩል ወሳኝ የሆነ ዓለም አቀፍ መርከብ መስመር ወደ ኤዥያና አውሮፓ የሚወስድ ተፈጥሯዊ መግቢያ በር። ኢትዮጵያ በአሁን ጊዜ ከ90% በላይ ንግዷን በጅቡቲ ወደብ ላይ ሙሉ በሙሉ ትተማመናለች። ይህም በየዓመቱ ከ1.5 እስከ 2 ቢሊዮን ዶላር የሚገመት የጂኦፖለቲክስና የመጓጓዝ ክፍያዎችን ታገኛለች። ወደ ሌሎች ወደቦች እንደ በሶማሌላንድና በርበራ የተለያዩ መድረሻዎችን ማድረግ የድርድር አቋሟን ያሳድጋል፣ ወጪዎችን ይቀንሳል እና የንግድ አቋሟንና ቅልጥፍናን ያሳድጋል። የኢኮኖሚ እድገት ቀጥተኛና የተለያዩ የባህር መድረሻ ሀገሪቱን የሀገር ውስጥ ምርት እድገት ከፍተኛ ሁኔታ እንደሚጨምርና የውጭ ኢንቨስትመንትን እንደሚስብ ይገመታል። ይህም ለሀገር አቀፍ ብልጽግናና ልማት በአስተዋጽኦን ያደርጋል። ስትራቴጂካዊ ተጋላጭነትና የባህር ዳርቻ ጎረቤት ላይ ጥገኝነትን ይፈጥራል። ይህም የብሔራዊ ደህንነት አደጋዎችን ያስከትላል። የባህር ኃይል መገኘት የራሷን የባህር ኃይል መገኘትና ወታደራዊ ሰፈርን ማቋቋም ኢትዮጵያ የነጋዴ መርከቦቿን እንድትጠብቅ ለምሳሌ ጅቡቲ ስነ ምግባር ድነው አስተዋጽኦ እንድታደርግ እና በዓለም አቀፍ ደረጃ እየጨመረ የሚሄድ የፉክክር መድረክ የሚሆን ወሳኝ የቀይ ባህር ኮሪደር ማስጠበቅ ረገድ ሚና እንድትጫወት ያስችላታል።